ሁላችሁም የኤግዚት ኤግዛም ወይም የመውጫ ፈተናን ማለፍ እንደምትችሉ ታውቃላችሁ? ዛሬ አጭርና ጠቃሚ የሆነ ዝግጅት አንድ ላይ እንወያያለን። በብልህነት እንዴት ማጥናት እንደሚቻል፣ ጭንቀትን እንዴት መቀነስ እንደሚቻል እና ፈተናውን በተሳካ ሁኔታ እንዴት ማለፍ እንደሚቻል እንማማራለን። ኢንጂነሪንግ፣ ነርሲንግ፣ ሶፍትዌር ኢንጂነሪንግ፣ አይቲ፣ ማኔጅመንት፣ ማርኬቲንግ፣ አካውንቲንግ ወይም ሌሎች ዲፓርትመንት ተማሪዎች ብትሆኑ እነዚህን ቴክኒኮች ከተጠቀማችሁ ሁላችሁም የኤግዚት ኤግዛም ፈተናን ለማለፍ በቂ የሆነ ዝግጅት ይሰጣችኋል። አስታውሱ፣ ኤግዚት ኤግዛም የማይቻል ፈተና አይደለም። ይህንን ካልን የመውጫ ፈተና ምንድን ነው? የመውጫ ፈተና ማለት ተማሪዎች ለሙያ ዝግጁ መሆናቸውን የሚለካ ብሔራዊ የብቃት ፈተና ነው። ይህ ፈተና የሚመለከተው ማስታወስን ብቻ አይደለም፣ አንደርስታንዲንግ፣ ፕሮብሌም ሶልቪንግ እና አፕሊኬሽኖችንም ይጨምራል። ለምሳሌ ሶፍትዌር ኢንጂነሪንግ ተማሪዎች ፕሮግራሚንግ እና ዳታቤዝ ጥያቄዎችን ያገኛሉ። ነርሲንግ ተማሪዎች ክሊኒካል ኬስ ኩዌስችን ይፈተናሉ። ማኔጅመንት ተማሪዎች ስትራክቸራል እና ኦርጋናይዜሽናል ካልቸርን ሊፈተኑ ይችላሉ። ስለዚህ ሁሉንም ልሸምድድ ከማለት ይልቅ በትክክል ሀሳቡ ገብቶኛል ወይ፣ ትምህርቱ ሊያስተላልፍ የፈለገው መልእክት ገብቶኛል ወይ ብለን መጠየቅ መርሳት ይጠበቅብናል ማለት ነው። ስለዚህ ይህን ለማድረግ እንዴት በስኬት ልንቀጥል እንችላለን፣ ኤግዚት ኤግዛምስ እንዴት ልንፈተን ልናልፍ እንችላለን የሚለው ሀሳብ አእምሯችን ላይ መምጣቱ አይቀርም። ስኬት በአእምሮ ይጀምራል። ሰክሰስ ስታርትስ ኢን ዮር ማይንድ። ብዙ ተማሪዎች ከማጥናት በፊት በፍርሃት ይሸነፋሉ። ማትስ አልችልም፣ ፊዚክስ አልችልም፣ ማኔጅመንት አልችልም፣ ኤግዚት ኤግዛም ከባድ ነው፣ ጓደኞቼ አልፈዋል፣ ሌሎች ይሻላሉ ከኔ ይላሉ። ነገር ግን ስኬታማ ተማሪዎች ለመባል አስተሳሰባችንን በዚህ መንገድ መቀየር ይኖርብናል። አንደኛ፣ በልምምድ ራስን ማሻሻል እንደሚቻል ማመን። ሁለተኛ፣ በራስ እምነት ማዳበር ወይም ደግሞ እምነት ካለ መንገድ አለ ብሎ ማመን። በተጨማሪ ደግሞ ማይንድ ሴታችንን ፖዚቲቭ የሆነ ማይንድ ሴት እንዲኖረን ማድረግ በጣም አስፈላጊ ነው። ስለዚህም በየቀኑ መሻሻል ካለ፣ ፍርሃት እና አሉታዊ የሆኑ አስተሳሰቦቻችንን ከአእምሯችን የምናወጣ ከሆነ፣ በየቀኑ እድገት የምናሳይ ከሆነ እነዚህ ነገሮች ምን ያደርጉልናል? መልካም የሆነ ስኬታማ የሆነ አእምሮ እንዲኖረን ያግዘናል ማለት ነው። ይህንን ስናደርግ ታዲያ በምን አይነት መንገድ ማጥናት ይጠበቅብናል የሚለው ጥያቄ አእምሯችን ላይ ሊመጣ ይችላል። ስለዚህ በብልሃት ማጥናት ወይም ደግሞ አቅጣጫ ይዞ ማጥናት ትልቁ እና ጠቃሚ ሀሳብ ነው። ራንደምሊ ማጥናት አይጠቅመንም። መጽሐፍ ከመሀል ላይ አንስቶ መሀል ላይ ገልጦ ማንበቡ ምንም አይጠቅመንም። ስለዚህ ምን ማድረግ ይጠበቅብናል? እዚህ ጋር የተቀመጡትን 3 ነጥቦች ማሳካት ይኖርብናል። የመጀመሪያው የምንፈተናቸው ትምህርቶች ምን ሳብጀክቶችን ነው የሚያካትቱት? ሁለተኛ፣ ምን አይነት ስትራክቸር እና ሰዓት ነው ያለኝ ፈተናውን ለመውሰድ? ሶስተኛ ደግሞ ተደጋጋሚ የሆኑ ቶፒኮች ምንድን ናቸው ብለን ማየት ይጠበቅብናል። መጀመሪያ የፈተናውን ስትራክቸር ይወቁ። የሚፈተኑትን ኮርሶች ይለዩ። እነዚህን ከኤግዛም ብሉፕሪንት ማግኘት ይቻላል። ሁለተኛ፣ ፓስት ፔፐሮችን ያሰባስቡ። ስትራክቸራቸው ምን ይመስላል፣ ምን ያህል ጊዜ ይፈጅብኛል ለማጥናት የሚለውን መንገድ ይሰጠናል። አሁን ራሳችሁን ጠይቁ። ከዚህ በፊት የተፈተኑት የኤግዚት ኤግዛም ፈተናዎች ወይም ጥያቄዎች አላችሁ? ከሌላችሁ ኮሜንት ሴክሽን ላይ የምትፈልጉትን የኤግዛም ታይፕ ወይም የኤግዛም ኩዌስችን ይጻፉልን፣ እኛም ኢንቦክስ እናደርግላችኋለን። እነዚህን ጥያቄዎች ከሰበሰባችሁ በኋላ የመጨረሻው ነጥብ የሚሆነው ምንድን ነው? ከዚህ በፊት የወጡ ጥያቄዎችን በድጋሚ አስፈላጊ ምዕራፎች የቱ ጋር ነው ያሉት የሚለውን ነገር በማየት ጥናታችንን በዛ አላይን ማድረግ ይጠበቅብናል ማለት ነው። ይህንን ስናደርግ እቅድ ማውጣት ይጠበቅብናል። እቅድ ያለው ተማሪ ከጭንቀት የተላቀቀ ተማሪ ነው። ስኬጁል ያለው ተማሪ የተረጋጋ ተማሪ ነው። እቅድ ጭንቀትን ይቀንሳል። ለምሳሌ ባሉን አጭር ጊዜያቶች ውስጥ ጠዋት ዲፊካልት የሚባሉ ጠንከር የሚሉ አስቸጋሪ ናቸው ብለን የምናስባቸውን ቶፒኮች ሪቪው ማድረግ፣ ከሰዓት ላይ እነዛን ያነበብናቸውን ነገሮች ፕራክቲካል የሆኑ ጥያቄዎችን በመስራት
ልምምድ ማድረግ፣ ማታ ላይ ደግሞ ጠዋትና ከሰዓት የሰራናቸውን ስራዎች ወይም ደግሞ ጥናቶችን ሪቪው ኤንድ ሰመሪ ማድረግ ይጠበቅብናል ማለት ነው። እናም በዚህ መንገድ እቅድ ማጥናታችን ለምን ይጠቅመናል የሚል ጥያቄ አእምሯችሁ ላይ ካመጣ፣ አንደኛው ጊዜያችንን ይቆጥብልናል። ሁለተኛ ቀጣይነታችን እንዲሻሻል በየቀኑ እንድንሻሻል ያደርገናል። በመጨረሻም ደግሞ ለፈተና በሚቃረብበት ጊዜ የሚፈጠረውን ማንኛውንም መደናገጥ ምን ያደርጋል? ያጠፋልናል ማለት ነው። እንደ ሀገራችን አባባል ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው በየቀኑና በየሰዓቱ እየጠበቅን የምናጠና ከሆነ ቀስ በቀስ እኛም ውጤታማ የመሆን እድላችን ሰፊ ይሆናል ማለት ነው። ይህንን ስናደርግ ታዲያ ጥናታችንን በብልሃት ማድረግ ይጠበቅብናል። ይህም ማለት ምንድነው? 3 በጣም ፓወርፉል ስተዲ ሜተድስ አሉ። አንደኛው ምንድነው? አክቲቭ ሪኮል ማለት ነው። ይህ ማለት ምንድነው? በንቃት ማስታወስ፣ ያነበብነው መጽሐፍ በመዝጋት ከአእምሯችን ላይ አንደርስታንድ ያደረግነውን ሀሳብ ለማብራራት መሞከር። ሁለተኛ ፕራክቲስ ኩዌስችንስ፣ ጥያቄዎችን መለማመድ ነው። ይህ ደግሞ ከዚህ በፊት የወጡትን የኤግዚት ኤግዛም ኩዌስችኖችን ደጋግሞ መስራት ነው። እዚህ ጋር ደግሜ እለዋለሁ፣ ከዚህ በፊት የወጡ የኤግዚት ኤግዛም ኩዌስችኖች ከሌላችሁ ኮመንት ሴክሽን ላይ የምትፈልጉትን ዲፓርትመንት እና የኤግዚት ኤግዛም ታይፕ ጻፉልን፣ እኛም ኢንቦክስ እናደርግላችኋለን። የሶስተኛው ፓወርፉል ስተዲ ሜተድ ደግሞ ምንድነው? ቲቺንግ አዘርስ። ይህም ማለት ሌሎችን ማስረዳት ወይም ማስተማር ነው። ይህን ስናደርግ ምንድነው? አንደርስታንዲንጋችንን ያጠነክርልናል ማለት ነው። ማንበባችን ብቻውን በቂ አይደለም። እነዚህን 3 ፓወርፉል የሆኑ ስተዲ ሜቶዶች መጠቀም ይኖርብናል። ምን አለን? አክቲቭ ሪኮል፣ በንቃት ማስታወስ፣ ያነበብነውን መጽሐፍ ዘግተን ምን ይላል ብለን ሚሞራይዝ ማድረግ፣ ጥያቄዎችን መለማመድ፣ ሶስተኛ ላይ ደግሞ ሌሎች ጋር ማስረዳትና አብሮ ማጥናት ማስተማር ይጠበቅብናል ማለት ነው። ይህንን ስናደርግ ታዲያ ያለችንን አጭር ጊዜ እንዴት መጠቀም አለብን ስንል በአግባቡ መጠቀም ይኖርብናል። ፖሞዶሮ ሜተድ የሚባል ወይም ደግሞ 25 ደቂቃ ማጥናት፣ 5 ደቂቃ ብሬክ መውሰድ አእምሯችንን በአግባቡ ያነቃቃልናል። ስለዚህ ይህን ሜተድ ተጠቀሙ። 25 ደቂቃ አንብቡ፣ 5 ደቂቃ ተነስታችሁ ዱብ በሉ፣ ስትሬች አድርጉ፣ ውሃ ጠጡ፣ ወክ አድርጉ። ከዛም ተመልሳችሁ ወደ ጥናታችሁ ተመለሱ። የሶሻል ሚዲያ ዲስትራክሽኖችን ሙሉ ለሙሉ መዝጋት ወይም ማቆም ልመዱ። ስቶፕ ፕሮክራስቲኔሽን ወይም ደግሞ ስራ ማዘግየት አቁሙ። የማስታወስ ችሎታችሁን መጠበቅና ጭንቀትን ማስወገድ ተለማመዱ። ስልካችን ልክ እንደዚህ ቪዲዮ መልካም የሆነ ነገር ፊውቸራችንን ሊገነባ የሚችል ነገር ሊያሳየን ይችላል። ጎን ለጎን ደግሞ ፊውቸራችንን ሊያበላሽ የሚችል ነገርም ይዞልን ሊመጣ ይችላል። ስለዚህ በአግባቡ መጠቀም ይኖርብናል ማለት ነው። ይህንን ስናደርግ ዲፊካልት የሆኑ ሳብጀክቶችን፣ አስቸጋሪ የሆኑ ትምህርቶችን ልምምድ ማድረግ ይጠበቅብናል። አቮይድ ማድረግ ሳይሆን ፌስ ማድረግ ይጠበቅብናል። ለምሳሌ እንደ ካልኩሌሽን የበዛባቸው ኢንጂነሪንግ፣ ስታቲስቲክስ፣ አካውንቲንግ ኮርሶች ከሆኑ አክቲቭሊ ዴይሊ ፕራክቲስ ማድረግ ይጠበቅብናል። ቲዮሪ ቤዝድ የሆኑ እንደ ማኔጅመንት፣ ሎ፣ ፐብሊክ ሄልዝ ከሆኑ ደግሞ ሰመራይዝ ማድረግ፣ ማይንድ ማፕ ማድረግ ይጠበቅብናል ማለት ነው። ይህንን ካደረግን በጋራ ማጥናት ደግሞ ይኖርብናል። ይህንን በጋራ የምናጠናው ለምንድን ነው? ሀሳብ ትጋራላችሁ፣ የከበዳችሁን ጥያቄ እርስ በርስ ትሰራላችሁ፣ እርስ በርስ ሞቲቬት ትደራረጋላችሁ። አንድ እጅ ብቻውን እንደማያጨበጭብ ሁሉ ብቻችንንም ያን ያህል ውጤት ላናመጣ ስለምንችል ምን ማድረግ ይጠበቅብናል? በፍጥነት እንድንማር፣ ቶሎ ጥያቄዎችን እንድንፈታና ሀሳብን እንድንጋራ በጋራ ማጥናት ይጠበቅብናል። ይህንን ሀሳብ የምትጋሩ ከሆነ በጋራ ማጥናት ብላችሁ ኢንቦክስ አድርጉልን ኮሜንት ሴክሽን ላይ። ሌላው የፈተና ጊዜ ጤናማ አካል ለመማር ዝግጁ ስለሚያደርገን በአግባቡ መተኛት፣ በቂ ውሃ መጠጣትና የሰውነት እንቅስቃሴ፣ ቀለል ያሉ የሰውነት እንቅስቃሴዎችን ማድረግ ይጠበቅብናል ማለት ነው። ይህንን ካደረግን we have to stay calm and focused። እምነት ካለን መንገድ አለ፣ መንገድ ካለ ደግሞ ፈተናውን ማለፍም ይቻላል ማለት ነው። ስለዚህ ተረጋግተን ትኩረት አድርገን ኤግዛማችን ላይ ዝግጁ መሆን ይጠበቅብናል። በፈተና ወቅት ደግሞ ከአንድ ቀን በፊት በጊዜ መተኛት፣ ጠዋት ላይ ቀለል ያለ ምግብ መብላት፣ በፈተና ወቅት ደግሞ ኢንስትራክሽኖችን በአግባቡ በማንበብ ፈተናዎችን ሁሉንም በመሞከር ማለፍ ይጠበቅብናል ማለት ነው። ይህንን ካደረግን
ቀጣይ ደግሞ እነዚህን ስህተቶች ማስወገድ ይኖርብናል። ይህም ማለት ምንድን ነው? ዘግይቶ መጀመር፣ ዝም ብለን ኮንሰፕቱን ሳናቅ ሜሞራይዝ ማድረግ፣ ከባባድ የምንላቸውን ኮርሶች መዝለል ከውጤት ስለሚያደርጉን እነዚህ አቮይድ ማድረግ ይጠበቅብናል ማለት ነው። እነዚህ ነገሮች አቮይድ ካደረግን በተሳካ ሁኔታ ኤግዚት ኤግዛምን ማለፍ ትችላለን። ጥረት የማይተው ሰው ስኬት የግሉ ነችና ማለት ነው።